እንግዲህ ከኖህ ግሪን ፓርክ ሰባተኛ ሳይታችን አሁን ወደ ኖህ ኤርፖርት ድራይቭ እየሄድን ነው። ኖህ ኤርፖርት ድራይቭ የሚገኘው ሰሚት አደባባይ ወረድ እንዳለ ነው። ያው ኖህ ኤርፖርት ድራይቭ ያለንበት ዋና ሪዝናችን አዲስ መንገድ አለ፣ በኤርፖርት የሚወጣ መንገድ፣ አዲስ የተከፈተ መንገድ፣ በዛ ቅርብ ስለሆነ ነው ኖህ ኤርፖርት ድራይቭ ያለው። ያው መንገዶቹ ወደ ኤርፖርት በመሄድ መንገዱ ተመቻችቷል ማለት ነው። አሁን በአጋጣሚ ኖህ ኤርፖርት ድራይቭ ግቢ እየደረስን ያለ ነው። እዛ ደግሞ ገብተን ምን እንደሚመስል እናያቸዋለን ማለት ነው። እንግዲህ ኖህ ኤርፖርት ድራይቭ ግቢ እየገባን ነው። ከፊት ለፊቴ በታያቸው ቤት የንግድ ሱቆች የሰራናቸው ናቸው። እነዚህ የንግድ ሱቆች ወደ 45 ሱቆች ናቸው። እያንዳንዳቸው የንግድ ሱቆች የራሳቸው መታጠቢያ ክፍል ያላቸው ናቸው። ያው እንግዲህ ያ ማለት በተለያየ ፐርፐዝ ማድረግ ይቻላል ማለት ነው። ካፌ አድርገው ብትችል፣ ፀጉር ቤት አድርገው ብትችል፣ ብዙ አማራጮች አሉ። ኦልሬዲ ስራ የጀመሩ ሱቆችም አሉ። እንደምታዩት ፀጉር ቤት ስራ ጀምረዋል። ፋርማሲዎች፣ የተለያየ ሱቆች ተከፍተዋል። አንዳንድ ሾሩሞችም አሉ። እዚህ ግቢ ውስጥ እንግዲህ ያው ልክ እንደ ኖህ ግሪን ፓርክ ሩፍ ቴራስ ያላቸው አፓርትመንት የሰራ ነው። በተጨማሪም የመዋኛ ገንዳ፣ የጂም ቦታ፣ የተለያየ ፋሲሊቲ ያሟላ ግቢ ነው። እንግዲህ ግቢውም ያው ጌትድ ኮምፓውንድ ነው። አሁን ወደ ግቢ እየገባ አሁን እንግዲህ በኤርፖርት ድራይቭ ዋና መግቢያ በር ውስጥ እየገባን ነው። እዚህ ኮምፓውንድ ውስጥ እየገባን ያለ ነው ማለት ነው። በምስራቁ የአዲስ አበባ ክፍል 8ኛው ፕሮጀክታችን ኤርፖርት ድራይቭ ደርሰናል። እንግዲህ ኤርፖርት ድራይቭ ላይ 688 አፓርትመንቶች እና 32 ግራውንድ ፕላስ ቤቶች ሰርተናል። ግራውንድ ፕላስ ቤቶች እንደውም ከሰርቪስ ኳርተራቸው ያላቸው አፓርትመንት ናቸው። ይህ አፓርትመንት የከርሰ ምድር ውሃ፣ ጄኔሬተር፣ ትራንስፎርመር ተገጥሞ ያስረክብ ነው እና ደግሞ የውሃ ታንከሮች በአጠቃላይ ማለት ነው። ከፊት ለፊት እንደውም ታንከሩና ጄኔሬተሩ አለ፣ ትራንስፎርመሩ አለ። እንግዲህ አሁን ከአፓርትመንቶች ደግሞ ግቢ ውስጥ ደግሞ ራሳቸውን የቻሉ ደግሞ ግራውንድ ፕላስ ቤቶች፣ እነዚህ የምትባቸው ቤቶች ናቸው። የዛኔ የነበረው ዋጋ ስንት ነበር? አሁንስ ስንት ይባላል? እንግዲህ ያው እዚህኛው ኤርፖርት ድራይቭ ላይ ከ2 መኝታ ቤት እና 3 መኝታ ቤት ነው ያወጣነው ማለት ነው። ገበያ ላይ በወቅቱ 2.2 እስከ 3.5 አካባቢ የነበረን ዋጋ ነው የነበረን። ከረንትሊ ማርኬት ላይ አሁን ላይ 8.5 ከ13 ሚሊዮን ብር የተሸጠ ያለው። የክራይ ዋጋ ደግሞ በጣም ይገርምሻል፣ ከፍ ያለ ነው። ከ35 ሺህ ብር እስከ 60 ሺህ ብር ባለው ድረስ ነው የተከራየ ያለው ማለት ነው። እና በአካባቢው ላይ ምንድነው ያው የተለያየ ኢንተርናሽናል ትምህርት ቤቶችም አሉ እዚህ አካባቢ ላይ። መኖሪያዎቹም ሰፈሩ ላይ ያለው ከጀርባ የምታያቸው ቤቶችም ኦልሬዲ ነዋሪውም ጥሩ በማስተር ፕላን የተሰራ ሰፈር ነው፣ መኖሪያ ሰፈር ማለት ነው። እና እዚህ አፓርትመንት ላይ እንግዲህ ያው ቅድም እንዳወራሁሽ እኛም አፓርትመንቱን ስናስረክበው የመብራት ቆጣሪ፣ የውሃ ቆጣሪ ገብቶላቸው ኦልሬዲ ወደ ቤቶች ናቸው። ስለዚህ ለነዋሪ ምቹ አድርገን ያስረክብ ነው። እንደምታየው እንግዲህ ያው አስፋልቱም አሁን ናንቺ ወክ እያደረግን በምታይበት ሰዓት ላይ እያየናል ነገር አለ። ያው የነዋሪዎችም ውስጥ ቀስ በቀስ እየገቡ ያለው ቤት ነው። ይሄ ሳይት ባይ ዘ ወይ ላስት ይር ያስመረቅ ነው፣ የዛሬ ዓመት ያስመረቅ ነው። ስለዚህ አሁን ላይ እንግዲህ ሰዎች ገብተው እየኖሩበት ያለው አፓርትመንት ነው ማለት ነው። እስካሁን ካየናቸው 8 ፕሮጀክቶች በአጠቃላይ 4345 ቤቶችን ገንብተን አስረክበናል። አሁን ወሰን የሚገኘው የመኖሪያ አፓርትመንት ደርሰናል። ይህ የመኖሪያ አፓርትመንታችን ኖህ ሂልስ ይባላል። ኖህ ሂልስ ቅድም ካየነው ከኤርፖርት ድራይቭ ጋር ተመሳሳይ ዲዛይን አፓርትመንት ነው። ይህ አፓርትመንት ባለ 2 እና ባለ 3 ያላቸው መኖሪያ አፓርትመንት ናቸው። በተጨማሪ ደግሞ ያው ሱቆቹም አሉ ማለት ነው። እና በዚህ ዓመት የምናስረክበው ሳይታችን ነው ለማየት እንደቻልሽው ማለት ነው። እና ይህን አፓርትመንት አሁን ውስጥ ገብተን እንጎበኘዋለን። ስለዚህ ምን እንዳለው እዛው እናያለን ማለት ነው። አሁን ወደ ኖህ ሂልስ የመኖሪያ አፓርትመንት እየገባን ነው። እዚህ አፓርትመንቱ ላይ ሙሉ መኪናዎቹ የሚቆሙት ያው ቤዝመንት ላይ ነው ማለት ነው። የራሱ የመኪና ማቆሚያ ቤዝመንቶች አሉ። ለእያንዳንዱ ቤት አባወራ የራሱ መኪና ያለው ማቆሚያ ወርድ ሰርተን ጨርሰናል። አፓርትመንት ስንገባ መሀል ያሉ አንዳንድ ምናያቸው ግሪያዎች ስታፎች ይኖሩታል። ለምሳሌ መልክ እንደ እንደ ኖህ አስፓል መኖሪያ አፓርትመንት አይነት ማለት ነው። እና በአካባቢው ላይ ምንድነው ያው የተለያየ ኢንተርናሽናል ትምህርት ቤቶችም አሉ እዚህ አካባቢ ላይ። መኖሪያዎቹም ሰፈሩ ላይ ያለው
እንግዲህ አሁን ኖ ሂልስ ፕሮጀክታችን እንደምታዩ ነው። ኤሌቬተሮቹ ሙሉ ለሙሉ ተገጥሞ አልቋል። በሮች፣ ቀለም፣ ሴራሚኮች ኦልሞስት ደግሞ ሴራሚክ ሙሉ ለሙሉ ሰርተን ጨርሰናል። አሁን በእርግጠማ ላይ ነው እንደምታዩ ያለ ነው በአሁኑ ሰዓት ላይ። ይህም ተመሳሳይ ልክ እንደ ኤርፖርት ድራይቭ መኖሪያ አፓርትመንታችን በወለል 5 አባወራ የሚኖርበት መኖሪያ አፓርትመንት ነው። በተጨማሪም ይህም ለነዋሪ የሚያገለግል የሩፍ ቴራስ አለው ማለት ነው። እነዚህ አፓርትመንቶች እንግዲህ በአሁኑ ሰዓት ላይ ቆንጆ አድርገን ሰርተን እያጠናቀን ያለ ነው። በዚህ ዓመት ከምናስረክበው ፕሮጀክታችን አንደኛው ይኸኛው እንደምታዩ እንግዲህ ያው በተጨማሪ ደግሞ ለአፓርትመንት ለነዋሪዎች ያገለግላል ብለን ወደ 85 ሱቆች ሰርተን ጨርሰናል። እንደምታያቸው ሱቆችና የአፓርትመንት መግቢያ ለየብቻ ነው። ስለዚህ ፊት ለፊት ብታያቸው እነዚህ በደንብ ብታያቸው ሱቆችም ለአፓርትመንቱ ለነዋሪ እንዲያገለግሉ ለኮመን ፋሲሊቲ በተለያየ ለሱፐርማርኬት፣ ለፋርማሲ፣ ለተለያየ ሱቆች አገልግሎት የሚውሉ ቦታዎች ሰርተን ጨርሰናል። ይህም ለአንድ ለነዋሪው አስፈላጊ ነገር ነው። አጠቃላይ ኦኬ። እንግዲህ አሁን እዚህ ያመጣሁሽ የፊኒሽንግ ስታተሱን በዛው ልታዩ ብዬ ያመጣሁሽ። እንግዲህ አሁን የበር ገጠማዎች እየገጠምን ነው እና ፊቲንግ ደግሞ የቀረን ደግሞ ሶኬቶች፣ መብራቶች መግጠም ነው የቀረን። እሱን ስራ ደግሞ ያው እያስኬድነው ነው ማለት ነው። ስለዚህ እንደምታየው ሴራሚኮቹ ሁሉም ቤቶች አልቀዋል። አይናቸው ላንዲንግ እና እንትኖችም ኦርዴር ሰርተን ጨርሰናቸዋል ማለት ነው። የቀረ እንግዲህ ያው የጽዳት ስራ በተመለከተ እሱ ይቀርባል ማለት ነው። ቀሪዎቹን የአዲስ አበባ የምስራቁ ክፍሎች የገነባናቸውን ፕሮጀክት በቀጣይ ቪዲዮ ይጠብቁን። ኖ ሪል ስቴት ያልተገነባ አንሸጥም።